ኔልሙ አባት ልጅነት በእውነትነት ይድፋኝ ይሄ ባና ያርግ ማሚ ድንጋይ ይሄው ሲሮጣብኝ እሺ ተበጠረቁት አንቺ ከተማው ለውነት እንዳትታዘጂ አዚም ያደረገብሽ ማን ይሆን? ክቡር ፍርድ ቤት ደንበኛዬ ላይ ያገኘውባቸው ነገር አለ። እሱም መናገር እፈልጋለሁ። ምንም እንኳን ለሳቸው ጠበቃ እንደሆን ቢቀጥሩኝም ያቀረቧቸው መረጃዎች በሙሉ የሐሰት እንደሆኑ ስላረጋገጥኩ ፍርድ ቤቱ እነዚህን መረጃዎች የሐሰትና ፎርጅድ እንደሆኑ አረጋግጦ ፍርዱን እንዲሰጥ ስል በአክብሮት ጠይቃለሁ። አመሰግናለሁ። ቤተክርስቲያን ሄዳለና አንተ ወንድና ሴት በዚህ ሲያልፍ አላየው እነሱ መጣ ይሄ ኮኖቹን ቢጠቁም ያስጨመድደው ደርሻለሁ። ታክሲ ውስጥ ነኝ። ሜክሲኮ አደባባይ እናቴ ትሙት። አቤት በጥራቃ ያማል እንዴ? አዎ ውሸት ስሰማ ያመኛል። እብድ እንካ አናግራታ። ውሸቱን ነው። ቴንተር ለፔን ያለው ትራፊክ መጣ። ጎንበስ በሉ ደንብ ትርፍ ጭኗል። ወቀጡኝ እኮ እባክሽ። ቤቱን አከራይተው በበኪራይ ተሰቃዩ አይደል? ዶሮ ማነቂያ ይመቾታል ወይ? እዛ ሰፈር ማይቀርብኝ ይገሉብኛል። አዲስ አበባን እኮ ልጆት በደንብ አድርጎ ነው ያስጎበኙት። አሰሳቸዋት እኮ ምን ይሻላል ታዲያ? ከሰው እንዳይነካካብኝ ሙሉ ግቢ ለሆስፒታሉም ቢሆን እዚህ ቀርቦ ልጆት ጸባዩን ካልቀየረ እርሶ ቤት ሲቀይሩ ሊኖሩ ነው አይደል? ለማንኛውም አይጠፋም፣ እንፈልጋለን። ቶሎ በል ጎሽኔ ልጅ አደራ። እሺ ደህና ዋል። ማዘር በዚህ መድኃኒት ግዙለት። እሺ አሁን ደህና ነው ማለት ደምም አልፈሰሰውም። አሁንም አለመደው። ባይሆን ወደ ቤት ወስደው እንዳይገሉብኝ እንደው እዚሁ 1-2 ቀን አልጋ ብሰጡልኝ። አልጋ የሚያስይዝም አልታመመም። ባይሆን ሌላ ጊዜ ስመጣ እንዳረሽ በለጡ ባላለሁ። ዶክተር ሳምራዊት ያው እንደለመድኩት ላርጋ። አረ ሹገር ማሚ ፈጇቸው እኮ
እናቱ ነኝ 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 ኧረ እናቱ ነኝ መወጋት ልምዴ ነው ምንም አይነት ቂጥ ነው ሰሚ ወይ የኔ ቆንጆ ምን ነው አይ ይሄ እየተደበደበ የሚመጣው ልጅ መርፌ ሎጋው ነበረ የቱ ጋር ሎጋው ማለት የሚወጋበት ቦታው ላይ ነው አረ ምንም ቦታ የለም እንዳለ ተቦድሶ ጠባሳ ብቻ ነው የቀረው የጩቤው አይበቃም ደሞ መርፌን በግሩፕ ልወጋ በግሩፕ ለመወጋትም ቦታ በተገኘ የሆነ ፍንጥርጣሪ ፈንጂ አደጋ ነገር አጋጥሟል ከ60 የማያንሱ መርፌዎችና ከ10 የማይበልጡ ጩቤዎች አርፈውበታል ግን ቢሆንም ለመርፌ የሚሆን ቦታ አይጠፋም ፈልጉ